እንደሷ የምታፈቅር ሴት መቼም አታገኝም። የምሬ ነው የምልህ። በዚህ ጊዜ እንደሷ ፍቅር የሚሰጥ እንደሷ የሚንከባከብ እንደሷ ለአንተ የምትሆን ሴት የትም የለችም። ነገ ላይ ስታጣት ይቆጭሃል። ነግራ የማታውቀውን ነገር ልንገርህ፣ አንተ ችግሩ ስትገባ ይጨንቃታል። የአንተ ህመም ህመሟ ነው፣ የአንተ መከራ መከራዋ ነው። አንተ ሲከፋ ማየት ሞቷ ነው። በአንተ ሀዘን ከአንተ በላይ ታዝናለች። አንተ ችግር ውስጥ ነኝ ስትል ለአንተ ፈልጋ የምታገኘውን መፍትሄ እሷ ራሷ ችግር ውስጥ ብትገባ ራሱ ፈልጋ አታገኝም። ለእሷ የሚከብዳትን ነገር የአንተ ጊዜ ሲሆን አንተ ተቸግረ ከሆነ ታደርገዋለች። ከራሷ በላይ ለአንተ ትጨነቃለች። ከራሷ ስሜት በላይ የአንተ ስሜት ያሳስባታል። አንተን አግኝታ ስትመጣ ቤት የሚደርስባትን የአባቴ እናት ቁጣ፣ የአባቴ እናት ስድብ የምትችለው እሷ ነች። ይህን አትነግርህም አይደል? ስለዚህ አባቴ ይችን ሴት መቼም እንዳታጣት። ያጣሃትለት እድለኛው ነው የሚያገኛት። ይኸውልህ አንድ ነገር ልንገርህ፣ በህይወት ጥሩ ሰው ከሆንክ ሰው ያጣሃል እንጂ አንተ ሰው አታጣም። እሷ ነገ ላይ የሚወዳት የሚንከባከባት ሰው እጅ ላይ ትወድቃለች። አንተ ግን የዘላለም ጸጸትና ሀዘን ተሸክመህ ትኖራለህ። ስለዚህ ሳይቃጠል በቅጠል ዛሬውን አስተካክል።